አለይኩም ረህመቱላሂ ወበረከቱ። ውድና የተከበራችሁ የቻላኔ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ሆይ? እኔ አልሐምዱሊላህ ሁሉም ሰላም ነው። ዛሬ እንግዲህ ከስንት ጊዜ በኋላ በቀጥታ መጥቻለሁኝ በሚለው ያዙልኝ። እንግዲህ ዩቱብ ከሰራሁኝ ዩቱብ ከጀመርኩ 4 አመት ሆነኝ። 4 አመት ነው። አዎ እንደዛው መሰለኝ። 4 አመት ይሁን 3 አመት ይሁን ነው። በነገራችን ላይ አንድ ጊዜ ሞቅ አድርጌ መስራት እንደጀመርኩኝ በመሀል አመመኝና በዛው በቃ ሞራኔ ተነክቶ ለምን እንደሆነ አላውቅም። ዩቱብ ልሰራ ስል እንቅልፌ እንኳን መጥቶ የሚገፋፋኝ ነገር አለ። የመስራት ሞራኑ ይኖረኝ ነበረ። ከዛ ካመመኝ ወዲህ እና የእህቴ ልጅም ታሞ ነበርና ከዛ ወዲህ ሞራኔ በጣም ዝቅ አለ። ዩቱብ ልሰራ ስል ድብር ነው የሚለኝ፣ እንቅልፌ ይመጣል። በቃ ከምንም በላይ ነው ያስጠላኝ። አሁን ግን በጣም ጓደኞቼ ስሪ ለምንድን ነው ዝም ያልሽው ምናምን እያሉ ጓደኞቼ በውስጥ እየተቆጡኝ ስለሆነ እስኪ ዛሬ ለምን አሁን ልጆችም ትንሽ ስለተኙልኝ ለምን አልሰራም ብዬ ራሴን ጠየቅኩና ኢንሻአላህ ለራሴ ቃል ገብቼ ቢያንስ ከሳምንት ቢያንስ 2 ቪዲዮ ወይም 3 ቪዲዮ ኢንሻአላህ አይዲያ ፈጥሬ እመጣለሁ የሚል ሀሳብ አለኝ። ዛሬ ግን የመጣሁት ያው እናንተን ሰላም ልልና ኢንሻአላህ ካሁን በኋላ እንደማልጠፋ ያው ይህንንም ለማስታወስ ያክል ነው፣ ባላ ፍቃድ ማለት ነው። በሁለተኛ ደረጃ ያው አንዳንድ ሰዎች እናንተ ሰብስክራይብ ሳታረጉ ሰብስክራይብ አርጉ ማለት አይከብድም ወይ ምናምን እያላችሁ የሆነ ኮመንት የምትጽፉ አላችሁ። እናንተን አላህ ልቦና ይስጣችሁ። ይሄ ዩቱብ ቢከፍል ዩቱብ ካምፓኒ ነው የሚከፍለው፣ አንቺ ወይም አንተ አይደላችሁም። በነገራችን ላይ አሁን እኔ ብር ደህና እየቆጠረ ነበረ። ዩቱብ ማሻአላህ ደህና ብር ይቆጥር ነበረ። ግን የዩቱብ ህግ ጥሼ አሁን ሞኒው ተነስቶብኝ ነው ያለው። ኢንሻአላህ የአሁን ወር ሳይሆን የቀጣይ ወር እንደምንም ብዬ አመቻችቼ ሞኒውን እመልሳለሁ ብያለሁኝ። ከዛ በኋላ ሞኒው ከተመለሰ በኋላ በሞራል ብር ስለሚቆጥር በሞራል እሰራለሁኝ የሚል ሀሳብ አለኝ። ቀጣይም ደግሞ ኢንሻአላህ አላህ ሱብሃነሁ ወተዓላ ከፈቀደው ወደ ሀገር መሄድ ያለሁ እያልኩኝ ስላሰብኩኝ ኢንሻአላህ ያው ሞኒ አድርጌ ትንሽ እዚህ የተወሰነ ቆጥሯል። እንዲህ ካለ በኋላ እንኳን ያው አገራችን ዋይፋይ ተሞልቶ ምናምን ስለሆነ ያው አንዳንድ ነገሮች የራሱን እንኳን እንትን ይችላል ማለት ነው። የራሱን ማቴሪያል ይችላል ማለት ነው። መጣሁ ልጄ በመሀል ተነስታብኝ ነው። ያው ልጆች ስላሉኝ አሁን የመስራት ሞራን አለኝ። ዋይፋይ የላቸውም፣ ግን አንዳንድ ጊዜ ስለሚለቁልኝ ለዩቱብ ችግር የለው እንደዚህ ቪዲዮ ሰርቼ መልቀቅ እችል ነበረ። ግን አንደኛ ስለማይመቸኝ ነው፣ ለዛም ነው። እና እንደ አጠቃላይ ኢንሻአላህ ከወር አሁን እንግዲህ ረመዳን ከተፈታ ወር ሊሆነው ነው። ኢንሻአላህ የአረፋ አካባቢ አረፋ እንዲወጣ ሞኔን አስመልሳለሁ የሚል እቅድ ላይ ነው። ሞኔን አስመልሼ ከዛ በኋላ ሞኔ ካስመለስኩ በኋላ ምንም የምቀረው ነገር የለም። ተዛም ወዲህም ኢንሻአላህ አልቀራም እና ኢንሻአላህ ከወዲሁ ሰራ አድርጌ ቢያንስ ዩቱብ ማቴሪያሉን የራሱን እንኳን እንዲችልልኝ አደርጋለሁ የሚል ግምት ውስጥ አለሁኝ። እና በዚሁ አጋጣሚ ሁላችሁም ደንበኞቼ ቢያንስ 6000 ምናምን ተከታይ አለኝ። እናንተ ሁላችሁም ቪዲዮውን ሸር እያደረጋችሁ ሁሉም ጋር ተደራሹ ነው ዩቱብን ከፍ ለማድረግ ሞክሩ። ምንም ዩቱብ የሚከፍለው ካምፓኒው እንጂ ታንቺ ኪስ ወይም ካንተ ኪስ አይደለም። አንዳንድ ሰዎች ወይ ሲሆን መስራት ነው ያለባችሁ። እኔም ዩቱብ ለራሴ ነው የከፈትኩት፣ ማንም የከፈተልኝ የለም።
ቪዲዮ አይቼ ለራሴ ነው የከፈትኩት። አንድ የተባረከ ልጅ አለ። እሱ ሰዓቱን ብቻ ሳይሆን መሆን ያድርጎ ሁሉን ነገር እንትን ብሎ አስተካከለልኝ። በዙ አጋጣሚ ሳሚ ይባላል። ሰዓት ይሞላል በዙ አጋጣሚ ማለት ነው። በጣም ጥሩ ልጅ መቼም ጊዜ የማይረሳ ማለት ነው። እና ስለዚህ ከሆነ ያላችሁ ዩቲዩብ ክፈቱ፣ እንተዳደግ። ያ ቢቀር ደግሞ እኛ የከፈትነው ዩቲዩበሮች በነገራችን ላይ ከእንትን ይሄ ቻላል ስለተለቀ ስለተነሳ አይደለም፣ እይታው ብቻ ተመልከቱ፣ ሸር አድርጉልኝ፣ ላይክ አድርጉ። ደግነት ለራስ ነው። ኢንሻአላህ ጥሩ አይዲያ ይዤ እከሰታለሁ እላለሁኝ። በዚሁ አጋጣሚ ኢንሻአላህ ባላ ፍቃድ ካሁን በኋላ አንዳንድ ጊዜ ከሳምንት ወይ 2 ጊዜ 3 ጊዜ ኢንሻአላህ አልጠፋም የሚል እቅድ ያለኝ ማለት ነው። ያው ኢንሻአላህ ያው ብዙ የሆነ ለዋራ ፈለኩን ነበር በሌላ ፕሮግራም እመጣለሁኝ እና ይሄንን ይመስላል ወዶቼ። እየገባችሁ ሁላችሁም ቻናሌን ላይክ አድርጉ፣ ሼር አድርጉ፣ እንዲሁም አስተያየታችሁን ኮመንት አድርጉ። ኮመንታችሁን አይቼ አስተያየታችሁን ተቀብዬ እመልስላችኋለሁኝ። በዚሁ አጋጣሚ እኔን ወዳችሁ ፈቃደኛ ሆናችሁ ለምትከታተሉ ወንድሞቼ በጣም አድርጌ ለእናንተ አከብራችኋለሁኝ። ፍቅሬንም ያው እንደምወዳችሁ ገለጽኩላችሁ። በዚህ በመቀጠል ኢንሻአላህ በሌላ ፕሮግራም እስከምንገናኝ ደህና ሁኑልኝ። ኢንሻአላህ እኔንም ማበረታት። በነገራችን ላይ አሁን ቪዲዮ ቢስሚላህ እስኪል ስራ ብዬ ስለ ራሱ ቅልል ብሎኛል። የሆነ ዩቲዩብ ስልክ ብድ የሚለኝ ነገር አለ። ለምን እንደሆነ ባላቅ። አሁን ግን ጓደኞችም ያው ስሪበት ምናምን ኢትዮጵያ የሚሄዱ ጓደኞች አሉ። ጠንክሪና ስሪና መሆን ያርገሽ ነይና እዚህ ሳትሳነፊ ብትሰሪ ውጤታማ ትሆኛለሽ ምናምን ስላሉኝ ያው በእነሱ መሰረት ኢንሻአላህ ብያለሁኝ። ባላህ ፍቃድ ያው ኢትዮጵያም እንደምሰራበት ነው እና ባላችሁበት ሰላማችሁ ብዝት ይበልልኝ። እኔ ወዳችኋለሁ። ከኔ የበለጠ አላህ ሱብሃነሁ ወተዓላ ወድ ያድርጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።